ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ፣ ቤተሰብም ይሁኑ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጣም ጥሩ ነጥብ ላይ እንደምትገኝ ተናገሩ። ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ የተለወጠች ኢራንን ትመለከታላችሁ ብለዋል። በቅርብ ሳምንታት ውስጥ ኢራናውያን መርከብ ላይ ጥቃት አላደረሱም። በሆርሙዝ ወሽመጥ በኩል ነዳጅ እያለፈ ነው። ምክንያቱም ኢራናውያን መርከብ ላይ ጥቃት ቢፈጽሙ የአጸፋ ምላሽ እንደሚሰጡ ፕሬዝዳንቱ በግልጽ ተናግረዋል ሲሉም ገልጸዋል። ቫንስ በቃለ ምልልሳቸው ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ ስኬታማ እንዲሆኑም እንፈልጋለን፣ በዘላቂነት የተለወጠች ኢራንን የምትመለከቱ ይሆናል ብለዋል። የተለወጠች ብለው የገለጿት ኢራን ቀጣናዊ ሽብር እና አለመረጋጋት እንደማትደግፍ እንዲሁም በዘላቂነት የኒውክለር ፍላጎቷን እንደምትሰርዝ ገልጸዋል። በዚህም ምክንያት የዓለም ምጣኔ ሀብት ዳግመኛ ይቀበላታል። ይህም ለአሜሪካውያንና ለመላው ቀጠናው ጥሩ ውጤት ነው ብለዋል። ዲጄ ቫንስ አክለውም የተገባ ባህሪ ካላሳዩ እና ማየት የምንፈልገው ለውጥ ካላመጡ የኒውክሌር መርሃ ግብራቸው ይወድማል፣ ወታደራዊ አቅማቸው ይንኮታኮታል፣ አሜሪካ ከነሱ አንጻር ጠንካራ ናት ብለው ተናግረዋል። ከሱዳን ጦር ጋር እየተፋለመ ያለው ፈጥኖ ደራሽ ኃይል አርኤስኤፍ ሰብአዊ ወንጀልና የዘር ማጽዳት መፈጸሙን አምነስቲ ኢንተርናሽናል በሪፖርቱ አጋለጠ። ዓለም አቀፉ የሰብአዊ መብት ድርጅት ረቡዕ ዕለት ባወጣው አዲስ ሪፖርት አርኤስኤፍ ተዋጊዎች በምዕራብ ሱዳን የምትገኘው ኤልፋሽር ከተማን ለመቆጣጠር ባደረጉት ውጊያ ከፍተኛ የሆነ የሰብአዊ መብት ጥሰት ፈጽመዋል ሲል ከሷል። ሪፖርቱ አርኤስኤፍ ከአውሮፓውያኑ 2024 መጀመሪያ እስከ ጥቅምት 2025 ባሉት ጊዜያት ከሱዳን ጦር እና አጋሮቹ ጋር ፍልሚያ ባካሄደበት ወቅት ኤልፋሽር ከተማ ውስጥ እና በዙሪያዋ ግድያን፣ የግዳጅ ዝውውር፣ እስር፣ ስቃይ፣ መድፈር፣ የወሲብ ባርነት እና ሌሎች አይነት ወሲባዊ ጥቃቶችን ፈጽመዋል ብሏል። ከዚህ በተጨማሪ በመቶ ሺዎች የሚቆጠሩ ሰዎች ለመፈናቀል እንደተገደዱና በርካታ ህጻናት ወላጆቻቸውን እንዳጡ ሪፖርቱ አካቷል። በጥቃቱ ኢላማ ከተደረጉ ሰዎች መካከል አረጋውያንና የአካል ጉዳተኞች ሰዎች ይገኙበታል ተብሏል። የአምነስቲ ኢንተርናሽናል ዋና ጸሐፊ አንግስ ካላማርድ በሱዳን ያለው ጦርነት በንጹሃን ላይ የሚካሄድ ጦርነት ነው። አርኤስኤፍ ከተማዋን በከበበበት ወቅት በኤልፋሽር የሚኖሩ ሰላማዊ ሰዎች የተጋፈጡትን አስፈሪ ሁኔታ ዓለም ባስጠነቀቀበት ወቅት የደረሰ የማይሽር ጠባሳ ነው ብለዋል። ካላማርድ ጨምረውም እንደገለጹት ህጻናት ሆን ተብሎ የጥቃት ኢላማ ከመሆናቸውና ክፉኛ ከመሰቃየታቸው ባሻገር ተገለዋል፣ ተጎድተዋል፣ ተጠልፈዋል፣ ለውትድርና ተመልምለዋል። አርኤስኤፍ ከዚህ ቀደም የተወሰኑ የሰብአዊ መብት ጥሰቶችን ያመነ ሲሆን ተፈጸመ የተባለው የጥሰት መጠን ግን ተጋኗል ብሏል። በስተመጨረሻም የጤና መረጃ። ጭንቀት ምንድን ነው? የስነ ልቦና ባለሙያ የሆኑት ፕሮፌሰር ራጃታ ሳናህ እንደሚሉት ምንም ማድረግ የምንችለው ነገር እንደሌለ ሲሰማን የሚመጣ ስሜት ነው ይላሉ። በአካባቢያችን የሚፈጠር ነገር ወይም አይምሯችን ውስጥ የሚፈጠር የስሜት መዋዠቅ አሊያም ደግሞ እንደ ረሃብ፣ እንደ ጥማት ያለ የሰውነት ለውጥ በአይምሯችን ውስጥ የሚገኘውን ሃይፖታላመስ ላይ ለውጥ ያስከትላል። ይህ ለውጥ ነው ጭንቀት የሚያስከትለው ይላሉ። ለአጭር ጊዜ የሚቆይ ጭንቀት ሰውነት ራሱን ከአደጋ እንዲከላከል ስለሚያነቃቃ እምብዛም አይጎዳም። ሆኖም ግን ዘለግ ላለ ጊዜ የሚቆይ ጽኑ ጭንቀት የጤና ቀውስን ያስከትላል። ከቤተሰብ፣ ከስራ፣ ከገንዘብ እና ከሌሎች ነገሮች ጋርም በተያያዘ የሚፈጠር ጭንቀት ወደ ድባቴ፣ እንቅልፍ ማጣትና የሰውነት ክብደት መጨመር ያመራል ይላሉ ፕሮፌሰሩ። ሰውነት ሲጨነቅ የደም ህዋስ በስኳር ይሞላል። ስለዚህም የሚመረተው የኢንሱሊን መጠን ይጨምራል። ግሉኮስ በደም ህዋስ ሲቆይ
ኃይል ከማመንጨት ይልቅ የደም ስኳር መጠን ያለ ልክ ከፍ እንዲል ምክንያት ይሆናል። ከፍተኛ ጭንቀት ያለባቸው ሰዎች ለስኳር ህመም የሚጋለጡትም ለዚህ ነው። የሰውነት ክብደታቸውም እየጨመረ ይሄዳል። የሰውነት ክብደት ሲጨምር ተከትለው የሚመጡ ለውጦች አሉ። ከልክ ያለፈ ስብ በሰውነታቸው ውስጥ ያለ ሰዎች ኢንሱሊንን ይቋቋማሉ። ስለዚህ ሲጨነቁ አእምሯቸው የሚፈልገውን የስኳር መጠን ይጨምራል። አንደኛው እክል ሌላውን ያስከትላል። እሽክርክሪት ነው። የሰውነት ስብ ሲጨምር ኢንሱሊን መቋቋም ይከሰታል። ስንጨነቅ ደግሞ የበለጠ ስኳር ያስፈልገናል ሲሉ ባለሙያዋ ያስረዳሉ።